ፕሮግራማችን ሳምንት ጊዜውን ጠብቆ ከቸቸቸቸቸቸ ወጭ ዛሬ ምን በጣም እንትን የፊሳይሴን የመጣው ነው 300,000 ገብተናል እኮ አንተ ወገኖቻችን እንግዲህ የወቸጉድ ተመልካቾች እንግዲህ በእናንተ ፍቅር ስፖንሰር ተደርጎ የወቸጉድ ፖድካስት 300,000 ማይልስቶኑን መጥቷል ሰላምቻል ይላችኋል ጎል ስናወጣ 400 በጣም ኧረ አንገባም ምናምን ስንባባል ይላችኋል 400 ኧረ ያማቻል ምናምን በስንት አመት ነው የገባነው 100 ምናምን ስንባባል እና ኬክ ተልኮልናል ኬክ አይደለም ይበላል ኬክ ተልኮልናል ያይት በኩል ነው ኬክ ይሁን እስካሁን ድረስ እንትን ስላችሁ እናንተ አበባ ነው የመሰላችሁ this is cake አይ ኬክ ማሂ መጥፊያሽ ምግብ ነው አሁን መጠንቀቅ ነው ያቃተሽ አይደለ እስኪ ጨብጩ እንደዚህ ጨብጩ ኬክ ነው ብለን እንደርግብ ልናጠምዳት እንችል ነበር እዛች ጋር ጉድጓድ ነገር አዘጋጅተን ማን ይላከለ ሸክላ ዎል ኤንድ አርት የንኬክ ላከው ሸክላ ዎል ኤንድ አርት ነው ውፍረቱ ደስ ይላል ባይሆን አበባው በጣም እናመሰግናለን 300,000 መግባታችንን አስመክቶ ምን ያወራሽ መስሎሽ ነው እንዴ እየሰሙሽ መስሎሽ እንዴ እየሰሙሽ አይደለም 300,000 መግባታችንን አስመልክቶ አበባ ተልኮልናል እናንተ አበቦች ናችሁ ነው ያሉን በቃ እሾክ ናችሁ እናንተ አንተ ዛፍ ነው ይበቂ አንተ ዛፍ ነው ቆይ አይከፈትም ነው ከዚህ በላይ እንትን ነው ተቋጣሪ ማለት በቃ ቆይ እኔ እሺ በተሰው እና ጨብጭብ ነው እሺ እስከዛ ድረስ ቀጥሉ ህይወታችሁን እንግዲህ ይገርማችኋል 300,000 እንዴ ነበር ሳምንታችሁ እንግዲህ እኛ 300,000 መተን በጣም ደስ ብሎናል 300,000 ገብተንሽ አሃ ጋይስ 300,000 ጎላችንን ጎላችንን መታን ነው አሁን እንግዲህ በረከት ምንድነው በጣም ጊዜ ልፈጅ ነው እንዴ አይ አይደለም ሳምንታችሁ እንዴት ነበር ማለቁርማት ይችላል ብዙም ደባሪ ጥያቄ ነው ምንድነው እንዴት ነበር ሳምንታችሁ ምን እንዲመለስሉ ነው የጠበቀው ምን አቃለው ያስቡበት ሳምንታችሁ እንዴት እንደነበር በጣም ያበደ እንትን አድራሻቸውን እዚህ ጋር እናስቀምጥላችኋለን ግዟቸው ጸዴ ያበደ ጸዴ ለኔ ኦርደር አድርጌ ለኔ ስገዛ ነው ያመጣችልኝ ለኔ ገዝቻለሁ እና ያበደ ነው ቀጥሉ እሺ ይቻላል እንግዲህ ተመልካቾቻችን እኛ ማንችለው ነገር አለ እንግዲህ ማንችለው ነገር አለ በየሳምንቱ በየጊዜው ከብዶናል የከበደ ምንድነው በቃ አሪፍ እንግዳ ካልሆነ ማምጣት የከበደ ነው ሁሉ ጊዜ አሪፍ እንግዳ ብቻ ደከመኝ ጃክፖት የማያቀጥል ጊዜዎች ጃክፖት ብሏል በረከት በጣም አሪፍ የሚቻል ነገር ፖትና ጃክ ኦኬ ፖት ስላለ ነው በማለት የታይታኒኩ ጃክፖት አንተ በቀደም ታይታኒክን አይቼው አለቀስኩ በቃ አላይሽም እስከዛሬ አይቼዋለሁ ግን ድጋሚ በጣም ያሳዝናል እናንተ እንባ ተርፏቸዋል ሌላ ቦታ ታለቅሱት ምን ሆነች ብለሽ ያለሽ ከ2000 ሰው እኮ 700 ሰው ነው የተረፈው ያሳዝኑ የሚያውላ ሰው ውሃ ሲበላ እና ውሃ ውስጥ አንድ እስኪ ቢቱ ነው የበላው ሆነስ እንዴት ወተኛ ታሪክ ነው ምንድነው ምን ወተኛ ታሪክ ነው ታይታኒክ ታዲያ አምሶ ምን የታይታኒክ ሟቾች ቤተሰብ እንዳታስደብር ይፈርተሽ ነው ኦብቪየስ ወተኛ ታሪክ ግን እንዴት ነው ማላቀው ሰው ማላቀው ሀገር ሞታ ነው እንዴት ነው አክቹሊ አልከሻለሁ ውሃ ሲበላቸው ሲያሳዝኑ 2000 ሰው በቃ እኔ እኮ ታይታኒክ ለታይታኒክ ያለኝ አመለካከት የተቀየረው ምንም የሚል ጽሁፍ አነባለሁ እንዴ ታይታኒክ እኮ አግብታ ወልዳ የኖረች አያት የሆነች ሴትዮ የሆነ ጊዜ ስለነበራት ዋን ናይት ስታንድ እያወራች እኮ ነው ዋን ናይት ስታንድ አይደለም ዋን ናይት ስታንድ ነው ወይኔ ቱ ናይት ዋን ናይት ስታንድ ነው ኖ ቱ ነው ያ ሁለት ነው ጀመር እኮ ሁለተኛው ቀን አንዴ እንትን ያለው ኤኒዌይስ ብቻ ይብላኝ ለሱ እንጂ ያው አሽቃባጮች ስለሆኑ ሳኮ ኖረች አገባች ወለደ ይብላኝ ለሱ እድሜ ኮንሲደንስ ዶራ ከዛ ደግሞ ብዙ ቲዮሪዎች አሉ ሁለቱም ይበቃቸው ነበር አይበቃቸውም ነበር ግን እሱ ነገር ማለት ነው ወጥቶ እኮ ተገለበጠ ፊልሙ ላይ ነው አትሊስት ሁለተኛ ይሞክርም ነበር መሞከር ነበረበት እሱ አንደፍቋት አይደለም ሁለተኛ መሞከር ነበረበት ለሞት ነው ሁለተኛው አይደለም አንድ 10 ቢሞክር ምንም የሚፈጠር ችግር የለም መጨረሻ ላይ ሲደክመው ይሞት በቃው ቢያንስ ግን እሷ የምትወደው ከሆነ ለምን ነው ያልገባችሁ ወዴት አብሮ ይሞቱ ነው ወዴት ነው የምትገባው ለምን ተተውተው እሷ ይሞታል ብላ አሰበች ዴኖ በጣም እንተናለሽ ቢፋለሽ ኖ what do you mean ይሞታል ብላ አሰበች ምን እንደዛ አይነት ሲቹዌሽን ውስጥ እንዴት መሰለሽ እዚህ ጋር እንጠብቅ እኮ ነው እስኪመጡ ድረስ ለምንድን ነው ስለ ታይታኒክ ምን ሲጀመር ቆንጆ ፊልም ስለሆነ ነው እናወራለን አለቀስኩ አላለሽ ምን መሰለሽ የሆነው
እንጠብቅ እኮ ነው ተመልሰው እኮ ለምን ገብተው አብረው አልጠበቁም አብረው እንደዚህ ብለው ተገለበጠ እሱ ሲወጣ እንደዚህ ነው ወገኖች እንግዲህ ህይወት እንደዚህ የሚጠብቃችሁ መስሏችኋል ህይወት አይጠብቃችሁ ትሞታላችሁ ወይኔ ትሞታላችሁ አይደለም ሐሳቤ ነበረው ለአንዳንዱ ሰው እንቁላል ነው ለአንዳንዱ ሰው ኩስ ነው ዓለም ዶሮ ናት ለአንዳንዱ ሰው ኩስ ለአንዳንዱ ሰው ትሞታላችሁ ይቅርታል ብልሽ አሞቱም እንዴ አክቹሊ እኔም ከሁለት ቀን በፊት ነው ያለቀስኩት በሱ በምን ፊልም አለቀሽ ሚሽን ኢምፖሲብል በሚሽን ኢምፖሲብል ከማልቀስ ከባድ በሚሽን ኢምፖሲብል ምን ሆኖ የመጨረሻውን ተላታችሁ ሲሮጥ አስለቀሰሽ አይደለም እንደ ሮጣ የመጨረሻው ያስለቅሳለሁ ኖ እኮ የመጨረሻውን ኤፒሶድ ካላያችሁት አታዋሩኝ እንትን ብሎ ነው ሚሽኑ ኢምፖሲብል ሆነበት ኖ እንትን ለዚህኛው እንትን ሚሽን የሆነ ሰው ሳክሪፋይስ ማድረግ ነበረባቸውና መቼም ያን ክሩ ታውቁታላችሁ በጣም ነው የምወደው የነሱን ክሩ ስላላየ ነው አሁን ማለት ነው ምንም አልገባንም እኔ ገብቶኛል አንተ አይተሃል እኔ ነኝ ያላየሁትሽ የመጨረሻውን ኤፒሶድ ካያችሁ ታለቅሳላችሁ እንደው መጨረሻ ላይ ደስ አለኝ ሚሽን ኢምፖሲብል እኔ በጣም ሊያስለቅስ የማይችል ፊልም መስለኝ ኧረ ያስለቅሳል ቆይ እስቲ ቼክ አድርጓል ይሄ በጣም ስፖይለር ያለው አወራር ነው ለስንት ሺህ ሰው ስፖይል አድርግሽባቸው ሚሽን ኢምፖሲብል ይዩት እንደ አሪፍ ፊልም ነው ቆይ እንደውም እኔ ትንሽ ጨምሬ ስፖይል አድርግላችሁ ልንገራችሁ ወንድሜ ጋር ባይዘው ወንድሜ ዛሬ አልመጣው ትምህርት ቤት ሄዶ እመጣለሁ ብሎ ቃል ገብቶ አንዴ ባለፈው ወቸው ጉድ እንትን በዚህ ሳምንት እንግዳ ሁኚ ምናምን ብዬ ስደውላት ብራዘሯ ማን ነው እመጣለሁ ነው ያለው ውጭ ኳስ የተጫወተ ነበር ነው like አመጣጡን በቀርጽላችሁ ደስ ይለኛል አንድ እርምጃ ነው ከዛ ቤት ውስጥ እንደዚህ የገባው ይጡ በረከት አዎ ላውራው ከዛ አወራን ተወያየን ስለ ናኦሜት ትመጣለህ ብዬው ነበር ከዛ ቀረ አዋራዋ ታዲያ በዚህ አንቺ ማነሱ አቤል ናኦሜት ጋር ከናኦሜት ቤተሰብ ሰፈር ልጠራ ነበር ያንተ ሰፈር ነው የሱ አሁን ወሰን ያለው አቤል ከወሰን የሚ አድርሽ ያለው ያው የናኦሜት ወንድም የሚ ለምን ወይ ቀጠሮ ይዛችሁ ቡና ጠጡ በቃ በረከት ያንተው እንትን ምንድነው በጣም ብዙ ሰው ናኦሜትን አምጧት እያለ ነበር ሻይ ሰጣቸው እኮ ከእንትን በኋላ ከምንድነው ከኢቢኤሱ እንትን በኋላ ኢንተርቪው በኋላ በቃ በጣም ብዙ ሰው ናኦሜትን ካላመጣችኋት እና በ20 ደቂቃ የሚያልቅ ታሪክ አይደለም ያላት ምናምን ይባላል ሰፋ አድርጎ ወርቀቅ አርግሽ በደንብ ያለ እንደዚህ ከጥሬ ስጋ አንስተን ጋማ ጭማን ብለን ያመጣን ታሪክ ስለዚህ ምንድነው እንደተለመደው ከዜሮ ነው የምንጀምረው ምንድነው እንደተለመደው እንደ ባህላችን መሰለኝ ሶ በቃ በላለት ቀጥል ነገር ኦኬ ሶ ምንድነው የምናደርገው እዚህዎቹ ጉዳይ ላይ ስንጀምር በቃ ከ00 ከሆስፒታል ነው የምንጀምረው ሱፉር ከተወለድሽበት ሆስፒታል ነው ይችላል አክቹሊ ነኝ የተወለድሽው ቤት ነው የተወለድሽው ነይሰው ባላለው እግዚአብሔር ቤት የተወለድኩት አክቹሊ የሰፈር ሳሪስ ኧረ እባክሽ በእውነት አገር እግዚአብሔር ያበደ የሰፈር ቆይ ሳሪስ የቱ ሳሪስ አቦ አዋሽ ቆዳ ፋብሪካ ይባላል እንዴ ለቃሊቲ አይቀርም ላዳ የበባ ቃሊቲ ነገር የባቡር ሀዲዱ መጨረሻ ጋር ነውና ሳሪስ ነው የሚባለው ማለት እንዴ ለቃሊቲ አይቀርም እንጂ ታሪክ ያለሽ አዳ የበባ ወደታች አሸዋ አዋሽ ቆዳ ፋብሪካ ወደ ቃሊቲ ጫፍ አይቀርም ኧረ አይቀርም እውነት በፍጹም እኔ በዚህ ሄጄ ይሆናል እሺ ዞረሽ ይሆናል አንቺ ከዚህ ትምህርት ቤት ገባሽ እዛ ነው የተወለድኩትና ከዛ ትምህርት ቤት ሰፈሩና እንዴ ነበር በልጅነት ሄደው ከአዲስ አበባ ሄድኩት ወደ ደሴ ወዴት ልክ እንደተወለድኩኝ እዚህ ፋሚሊ ስላልነበረ አባቴ እናቴን ወደ እሱ ቤተሰብ ይዟት ሄደ እሺ እና አባቴን የሚያገባቸው ያው በፍቃደኝነት ምናምን ሳይሆን እሷ ቤተሰቦች ጋር መሄድ አይችሉም እሱ ጋር ነው ይዟት ሄደው ማለት ነው በፍቃደኝነት አይደለም ስለበቃ የሷ ቤተሰብ አይፈልጉም ነበር አፈትፍት ሰው ማለት ምን መፈፈት ለማወቅ መሞከር ነው ነው አይደል የእናቴ ቤተሰቦች ምናምን አያውቁም እሱን እንዳገባች ምናምን ይሄ ወግ በእኛ አካባቢ ደግሞ እንትን ወግ ማድረግ ምናምን የሚባል ነገር አለ ስለዚህ ይሄ የከሌልሽ መባል ስላለብህ ግዴታ አግብተህ ሽማግሌ ተልኮ ምናምን ነው በዛ ፕሮሰስ አይደለም እናትና አባቴ የተጋቡት በፍቅር ነው የተጋቡት ፍቅር ነው ስፖንሰር ያደረጋቸው ቆንጆ ቆንጆ ዋው የናኦሜት ቤተሰቦች ፍቅር ነው ስፖንሰር ያደረጋቸው ይቻላል ከዛ እሱ ቤተሰቡ ጋር ይዟት ሄደ ወደ ደሴ ከደሴ ወጣ ብላ ድል በሚባል ሀገር ምን ይባላል ድል እሺ ሰምቻለሁ እንደዛ
ገረገራ ድል ወይ ደግሞ መቄት ሲባል ሰምተህ ታውቀው ነው? መቄት የገዳም ሀገር ነው። እዛ ይዟት ሄደ። እዛ ነው። ከዛ በኋላ እዛ እኔ ስንት ዓመት ሲሆነኝ 5 ዓመት ምናምን ሲሆነኝ አባቴ ስራ ምናምን መስራት ስላለበት ሚዛን የሚባል ሀገር ትቶን ሄደ። ቴፒ ማጋታዎች ሚዛን እናቴ ጋር እና ስንዱ የምትባል አክስት አለች፣ የእሱ እህት ማለት ነው። እሷ ነበረች እኛን ፕሮቴክት የምታደርገን። ከዛ ቴፒ የሚባል ሀገር ሄደ። ቡና ስላለ የቡና ስራ ለመስራት ነው ሄደው። ልክ ነው 5 ዓመት ምናምን ሲሆነኝ ታሞ መጣ። በጣም በጠና። እስከዛ ድረስ እኔ ትምህርት ቤት አልገባሁም ነበር። በአንድ ዓመት ውስጥ ማለት ኖ ላይክ ሄድኩኝ። እዛ ልትታረስ እናት ሄደች። እኔ በ3 ዓመቴ ነው ምናምን ቲፒ ሄደ። ተመልሶ 3 ዓመቱ ታሞ መጣ። በጣም ታሞ ነው በጣም ታሞ። አሁን ላይ ቢሆን ካንሰር ምናምን ይመስለኛል፣ ግን ያኔ በደንብ ስላልታየ አክሰሰሪውም ስለሌለ ምናምን አልታከመም፣ አልዳነምም። በዛ ነው የሞተው። ልክ እሱ ሲሞት እናቴ ቤተሰቦቿ ጋር መመለስ ምናምን አትችልም። ከዛ ንብረት አለው ምናምንና ሂደሽ አሳውጂ ምናምን ሲሏት ወደ ሚዛን ቴፒ ሄደች። እኔንና 2 ታናናሾችን ይዛ ማለት ነው። እኔ ጋር ናችሁ። በጣም ተመሰጣችሁ። ከዛ ላይክ እንደ እናቴ እንደ ውሻ 3 ልጅ ይዛ የማታውቀው ሀገር ሄደች ምናምን። እዛ ስትሄድ የቡና ስራ ይሰራል ተብሎ ስለሆነ የሄደችው ላይክ ሀብት አለው ሀብቱን ታሳውጃለች ወይ ደግሞ ሲሰራ የነበረውን ቡና ምናምን አትሊስት መቋቋሚያ ይሆናል። እሱ ነው ያላት። ባይ ዘ ዌይ ኤቭሪቲንግ ነው ተታና ያጋባችሁ። ልክ እሱ ሲሞት ኤቭሪቲንግ ቆመ ማለት ነው። ከዛ እዛ ስትሄድ የማታውቀው ሀገር ነው። 3 ልጅ ይዛለች። ሰዎቹ የራሳቸው ቋንቋ አላቸው፣ የራሳቸው ጎሳ አላቸው፣ የራሳቸው ላይ ፊሎሶፊ አለ። ኢማጂን ላይክ ባንዴ ከአማራ ክልል ወደ ሻካ የሚባል ዞን ስትሄድ እዛ ስትሄድ በ3 ዓመት ውስጥ ምናምን ሌላ ሴት ነበረች እዛ ላይክ አይ ዶንት ኖ ሚስቱ ነች ምናምን እና ንብረቱን አሳውጃ ሽጣ ምናምን የጠበቀችው። ከዛ ሌላ እናንተ ማታውቁት ቤተሰብ ነበር አናውቅም። በቃ እኛ የምናውቀው አደም የሚባል ሰውዬ ነበር፣ የአባቴ በጣም ወዳጅ ማለት ነው። እና ንብረቱን እንደዚህ ቡና ምናምን ስላለ ቡና እርሻ ሲሰራበት የነበረ ቦታ ስላለ መተሽ ላይክ ማሳወጅ ትችያለሽ ምናምን ስላላት ላይክ ተነስታ ሄደች። ስትሄድ አለም የምትባል ሴትዮ ነበረች፣ አስታውሳታለሁ። እሷ ኤቭሪቲንግ ተቆጣጥረው ምናምን ነበረ። እናቴ ነበረ እሷ አለም ሌላ ቦታ ሚስት እንዳለው ልጆች የሚገርምህ አለም ታውቃለች፣ እናቴ አታውቅም። ባንዴ ማናውቀው ሀገር ውሃ ላይ ነው የወደቀ። እናቴም የኔ ታናናሾችም እኔም አስበው የራሳቸው ታምታቸው ነበር። አንቺ ታናናሾች እኔ ነኝ ትልቅ 5 ዓመቴ 3 እና 1 ምናምን በጣም ትንሽ። ከዛ በማታውቁት ሀገር አስቡት። ከዛ ቋንቋውን አታውቅም አስበው። ዘመድ የለህም አስበው። ብር የለህም አስበው። 6 ኪሎ ሜትር ተጉዘን ነበር። ላይክ ምን አይነት ዳፋ እንደተደፋባት አስቡት። ከዛ እዛ ሄድን። ብቻ የሚታወቁ ሰዎች አደም የሚያውቃቸው ሰዎች ነበሩ፣ የሀገሬው ሰው ማለት ነው። እና ሚዛን ቴፒ በጣም ቡና አለ ባይዘው የቡና ሀገር ነው። ታውቁት ከሆነ አላውቅም። የቴፒ ቡና በጣም የቡና ሀገር ነው እና በጣም ሰፊ የቡና እርሻ ምናምን ስላላቸው እሱን እናቴ ትመነጥራለች። መመንጠር ታውቁ ከሆነ አላውቅም። ትመነጥራለች፣ ላይክ ቡና ትለቅማለች፣ ቡና ትወረውራለች። ላይክ እንደ መሰለች እኛን ያኖሩላታል፣ እናቴ ለነሱ ትሰራለች። እንደዛ ሆነ። ከዛ ልክ እኔ 5 ዓመት ነው ሲሞላ አንድ ክፍል ገባሁ። ቴፒ መጀመሪያ ደረጃ ትምህርት ቤት እዛ ገባሁ። እዛ መማር ጀመርኩኝ። በቃ ህይወታችን እዛ ቀጠለ ማለት ነው። የተወለድኩት ቤት ነው፣ የተማርኩት ቴፒ 1ኛ ደረጃ ትምህርት ቤት ነው። እንዴት ነበር ትምህርት ቤት ነበር? አሪፍ ነው። ኬጂ ምናምን የለውም። 1ኛ ነው የምትገባው። የፈጠነ ወደ እና ደግሞ 1ኛ ግን ደስ የሚለው ማለት ነው በጣም ዲሲፕሊን አለው። ስለ የመንግስት ትምህርት ቤት ምናምን ስነ ስርዓትና ስነ ስርዓት ተብለ ተማረው። ከዛ በፈረቃ ነው ደግሞ የጧትና የከሰዓት አለ። ከዛ ዩኒፎርም የሚጀምረው እዛ ከ5ኛ ክፍል ነው። ዩኒፎርም የሚጀምረው ከ5ኛ ክፍል ነው። like 5ኛ ክፍል ስገባ ነው ዩኒፎርም የምትለብሰው። ከዛ ውጪ በራስ ልብስ ነው የምትማረው ምናምንና እንዴት በቃ ማለት ደስ አይለው። ስንት ተማሪ ምናምን ነበር ክፍል ውስጥ? ቢያንስ 55 ተማሪ። ኖርማል ግን ከ5ኛ ክፍል በፊት ስለመዘነጥ ምናምን ሰው ብዙ ይጨነቃል። አይጨነቅም ስለመዘነጥ። ግን በቃ ልብስ ከሌለ አንድ ልብስ ከሆነ የምትለብሰው ያው ስታንድ አውት ማድረግ አይቀር ኦፍ ኮርስ መሸማቀቅ አይቀር። እኔ አንድ አመት በሁለት ሱሪ ተምሬያለሁ። 2 ሱሪ አንድ ቁምጣ ለኬድሮ ቁምጣ ታቋቁና እዚህ ጋር ኬ ጽሁፍ ያላት
እዚህ ጋር ከጽሁፍ አላት እግሯ ጋር የሆነ ቀይ እንደዚህ ያለ ሁለት ሱሪ አንድ ጉምጃ ነው ነበረኝ ኖትስ አድርጌው አላውቅም ግን የዛ ጊዜ የነበረው ጄኔሬሽን አይታይም አይተናነስም ምናምን ገባሽ እንጂ በጣም አሁን ቢሆን ማንም እንደዛ ያለ ግን ጊዜው ማሪፍ ስለነበረ ማንም ቼክ ያደርግሽም ነበር አንተ ጫማኩ ይደረጋል አንተ በጣም ብዙ ጊዜ የምታረጉ ጫማ ነበር እንዴ በጣም ትምህርት ቤት ብቻ ስንሄድ የምናደርገው ጫማ ነበር ትምህርት ቤት ብቻ ሲኬድ አዎ ምን ጫማ ነው የሆነ አዲስ ጫማ ምናምን ከተገዛልኝ የበዓል እሱን ጫማ የምትገለገለው ትምህርት ቤት ስትሄድ ብቻ ነው ዋው እንደዛ ነው ሰፈር ውስጥ ምናምን ማን ይፈቅድልሃል ያመሃል እንዴ በጭራሽ ኳስ ምናምን ልትጫወት በሱ ጫማ ተበላ እኔ በጣም ማለት ነው ስሙ የሚያስቀኝ አጋጣሚ ምንድነው ታውቃላችሁ እስከ ቅርብ ጊዜ ድረስ ጫማ ምናምን ሊገዛልኝ ገበያ ስንሄድ ለምን እንደሆነ አላውቅም መጀመሪያ ለካውትን ጫማ ነው የምገዛው ሆኖሻል ማለት አይ ካልኩ የሚተውብኝ ምናምን ይመስለኝና አው ምናምን ብያረጋዋለሁ ከዛ የበዓሉ ቀን በማግስቱ ሳነክስ ነው የምታገኘኝ ጠቦኝ ከዛ ደግሞ በጣም ትልቅ ጫማ ነው ሁሌ የሚገዙልሽ ታድግ ያለ ተብ ከዛ አንተ ካልሄድክ ትልቅ ጫማ ይገዛልና እያደግሽ ሆነሻል ትባላለህ ከዛ የሆነ ያላመት ነው ካልሲ የሙላ ከፊት ምናምን ታረግ ኢኮኖሚካሊ የሆነ የጫማ አገዛዝ ነው ይጓይዘው ያሪፍ ግን ለመራመድ እኮ ብዙ አመቺ አይደለም በተለይ ሲሰፋ በጣም ሁለት ቁጥር ምናምን ነው የሚያሰፉት ታድጋለህ በጣም በዛ ላይ ከአራት ዓመት በኋላ አልጋ ስር ምናምን ስታገኘው ታወጣና ምን ሆነብሽ ነው የምትለኝ ትችላለች ይሄ ጫማ ምን ሆነብሽ ነው የምትለው ይባላል ጥጋብ ነው እንጂ ምን ሆነ ጫማ እንዴ ምናምን ትላለህ ትንሽ ከፍ ስትል እንደው ባዶ እግሬ ይሻለኛል የሚያስብል ጫማ አለው አንዳንድ ጫማ አላልቅ ብሎ ያስቸግራል ማሙድ ቆሮ የሚባል ጫማ ታቆም ማሙድ ቆሮ የሚባል ጫማ የትኛው ነው እሱ ማሙድ ቆሮ እና ታቆም የትኛው ነው በቃ አያልቅም ቆዳ ነው ቡትስ ነው አያልቅም ብራዘር አያልቅም ምን ተጫወትክበት ፊቱ ይነጣል እንደዚህ አፍንጫው ይነጣል ቴንክ ምን ድንጋይ ጠልዘህ ምን በዛ ላይ እኮ ማለት ነው አይጠብም ያሱ መቶ ራሱ ቢያረጋው እንደምሳ ጫማ ነው እንደሱ አይነት ጫማ ለሁሉም ነው የሚሆነው ብራዘር ቤኪው ለሁሉም ነው የሚሆነው እኮ ነው ማለት እኔ አርጌው ከዛ እኔ ታናሽ ከዛ የሆነ ሰው አርጎ ኳስ ለመጫወት ምናምን ቢሄድ ይሆነዋል ያ ጫማ እንዳለው አፍንጫው ብቻ ነው የሚነጣው እንጂ that's ምንም አይሆንም እሷን በቃ ማዘንጪ ሲንቺ ታስቀበያታለሽ ስድስት ቀዳዳ ነው ደግሞ ያለው በቃ ከፊት ስድስት የክር ማስክ ስድስት ብቻ ነች ያለቻት አታስቸገርም ላጥ አርግሽ ነው እንዴ እንትን አለ እንዴ ክር አለ እንዴ አለው ፑትስ እኮ መስሎኝ ፑትስ ምንድነው ደግሞ ቡትስ ነው ኦኬ ጥልቅ የሚለው እንደዚህ ምናምን አይደለም ያ በቃ ያልቀልሽም ነው እንዴ ጸልይሽ ያልቀልሽ ሰፈር ለመደባደብ ምናምን ያን ጫማ አርግሽ ነው በዚህ አይቻልም አውልቀ ማለት አንቺ በጣም ተመሳሳይ እንትን ያሳልፍ በዚህ አይቻል ከፈለክ ሹሌ ምናምን አይቻልም እንዴ እሱን ጫማ ያደረገ ሰው ሁሉ ጊዜ ተከላካይ ነው የምታረገው ግን እኮ እሱ እኮ ለወንዶች አንዴ እና እኔ እኮ ኮንዶች ጋር ነው ውስጥ ጊዜ ማሳለፍ እስቲ እግዚአብሔር በእውነት እንዴ ጫማ አይቻልም አንተ ብላለሽ ሹሌ ልትጭው አዋ እንዴ አራርሳ የሚባል ልጅ አለኝ አስፈር እሱ ብቻ ነው ማይችልኝ ድብድብኛ አስፈር አራቀልጅ በእውነት እንዴ ለምንድነው በድብድብ ጎበዝ ነበር ሁሉንም ነበር መለጥፋቸውና ያውቃሉ መለጥፋቸው አጧ ያምር አዲስ ሰውኛ አስፈር ምናምን ሲመጣ ወይ ደግሞ ትምህርት ቤት አዲስ ተማሪ ምናምን ሲመጣ ትምህርት ቤት እንኳን አልደባደብም ግን ትምህርት ቤት አዲስ ተማሪ ምናምን ሲመጣ አየር ሜዳ ይባላልኝ አስፈር ከትምህርት ቤት ወተን ሜዳ ነውና በፊት ፕሌን ያርፍ ነበር ይባላል ነው ያላቀም ሲያርፍ ግን አየር ሜዳ ነው ስሙ አዲስ ተማሪ ምናምን ሲመጣ ይመጡና ወርኛል ትችዋለሽ ምናምን ይሉኛል እና ከኛ አስፈር ማልችል አራርሳ የሚባል ልጅ ነበርና እሱም ጫማ ስላለው ነው ማልችል አራርሳ ይሄ ጫማ ስላለው እመቤቴ እስቲ ወንደነ አውልቀው ምናምን ተላለ ከዛ አቡቶ የሚባል ልጅ ላከብኝ ጉሪ ሜዳ የሚባላል እዛ ነው ሰፈራቸው አቡቶ ይባል ሲልክብኝ ጫማውን አልቆ ከሆነ የምጣልኩት መጣ ጫማውን አልቆ አፈር አበሉት ወይ አፈደም በላ እመቤቴ አፈር አበሉት ሱፐር ፓወር እኮ ጫማው ነው አፈር አበለ ዝናብ ነበር አስተውሳለሁ ዝናብ ዘንቦ አባርቶ እንገድም ነበር ምናምን ታውቁ ከሆነ ያላቀ አፈር ነው ያበላውት አንተ እኛ ሰፈር ደርሶ ያቀ አንተ እሱ ጫማ ምኑ እንደሚደብር ታውቃለህ እዚህ ጋር ከተመታህ በሱ አረንጓዴ ነው ቆዳ አረንጓዴ ይበልዛል እዚህ ጋር ምናምን ከተመታ በቃ ሳትክ በቃ አንቺ እብረሰረሰርሽ ነው የሚሰማሽ እግዚአብሔር አችሎም ከዛ በኋላ እና ጫማው ነበር ትልቅ ፍሌክስ የሚያደርግበት ነገር አውልቆ ከመጣ ምናምን ስላቸው ሼም ያዘው መሰለኝ ለእንግዳው ምናምን ለላከው
አሁን እኮ መጣ ተጣጥፍኩት እንዲቆ የዛኔ ጸጉር ምናምን አልነበረሽም ነው አራልኝ ጸጉር መያዝኩ ማሸነፍኩ እንዴት አላሸነፍኩ እኔ አይደለም እንደዛ ይመስለኝ ነበር ይችላታል አራኔ አልሸነፍኩ ሰው ዘናይ ስለሚያውቁ ማለት ነው ሌላ ሰፈር ምናምን ሄደው ራሱ ሚጡን ትችላታለህ ምናምን ነው እስቲ እግዚአብሔር ይሄን ያልተደባደቢ ነበር ሚጡን ትችላታለህ ምናምን ነው የሚሉት ያውቃሉ አዲስ ሰው ምናምን ደግሞ ሰፈራቸው ፍሌክስ ያደርጉባቸው ሰፈር ሄዱና ሚጡን ትችላታለህ ምናምን ይጠይቁታል ከዛ እኔ ጋር ይመጣሉ ሰፊ ጊዜ ነበረን ግማሽ ቀን ነው የምንማረው ነገር ይሻል ስሚ ከሌኮ ለመደባደብ ከሌኮ እንደዚህ ያለሽ ምናምን ነገር ጥሩ ሰው እኔ ደግሞ ከሰፈሬ ውጪ አልደባደብም ባካፕ ማለሽ ነው አለኝ ስለዚህ ሰፈር ሰው ይፈራታል ከሷ በታች ያሉት የሚፈራት የሷ ባካፕ ነው የሚሆነው በቃ እና እኛ ሰፈር ደግሞ ቦኖ ሰፈር ይባላል ሜዳ ነው ይመቻል ለመደባደብ እና ኦፕሽን የላቸውም ይመጣሉ ሰፈሩ ራሱ ለድብድብ እንትን ይገፋፋል ታውቃለህ ተደባድበህ ባይዘው እንደ ሴት ማለት ነው ወንድ ልጅ መምታት ማለት እንዲህ የሚሰጠውን ሳቲስፋክሽን ልነግራችሁ መተሽ ተቀለሽ አንቺ ወንድ በደብና አርኪ ግን የሚገርመው ሁሌ ተደባድበ ያሸነፈ ሲገባ በቤት አፈር እንደዚህ ብትል ግን ወንድ ሆነ አፈር ነው ተበላ ወንድ ሆነ ሴትን ስመታ መምታት ብትል ተበልተ ነበር እሺ ልጅ እያለ ግን እንደዚህ ሰሚ የምር እንደዛ ተደባድበ ጀብድ ምናምን ሰፈር ሰርቼ የሰፈር ልጆች ምናምን አጨብጭበው ልክ ቤት ስገባ አፈር ነው የምበላው ትመጫለሽ አረ ቤትማ ስልሽ በቃ ተመተሽ አይንሽ ጠፍቶ ብትመጭ ይሻላል እኛ ቤት ሰው ነክተሽ ከምትመጭ ደግሞ ሌላ ቤተሰብ ግን እኮ እንደዚህ አይደለም ሌላ ቤተሰብ ደግሞ ፈንክተና ነው መባሉ እንደመሰለ ፈንክትናና ለሊቱ ህክምናው ነው ባሉ እውነት አሳክማለሁ እንደመሰለ ሂድ ፈንክት ብያቃለሁ እኛ ቤት እግዚአብሔር ተመትቼ ገብቼ ውጣ ሂድ ምናምን ተብያቃለሁ አራቀል በእውነት ምን አይነት ነገር ነው ደግሞ በጣም ቆንጆ ነገር ነው እኮ ነው ቡሊ እንዳይደረግ እኮ ጠንካራ እንዲሆን ነው ከዛም ፈነከት ሄደ ወንድ አይ ተመታው መሰለኝ ግን ኖርማል እኛ ጋር እንትን እኮ ስለ አሁን እናቴ እንደነገርኳችሁ ብቻዋን ሴት አይደለች ምናምን ላይክ ባይ ኤኒሚዝ የሴት ልጅ ምናምን መባል አትፈልግም ማናውቀው ሀገር ነው ያለ ነው ሶሳይቲው አለ ስለ በቃ አላ በአንድም በሌላ የሴት ልጅ እንድንባል ምናምን ስለማትፈልግ በቃ በጣም ይሄ ተጨንቃ ነው እኔ ላይ የሰራችሁ አትፈልግም ከሰው ጋር እንድደባደብ ምንም ነገር ቢሆን በቃ ችግር የለም እኔ ይሻላል የሀገር ጊዜ ተፈንክቼ ምናምን ኖርማል ነው ሄዳ እንኳን የቱ ጋር አሁን ፊትሽ ንጹህ ነው ስሞታ ምናምን አታውቃል ጭንቅላቴ ሁለት የዶክተር ነው አይተሽዋል ዶክተር ነው ፊቱ ነው አይተሽዋል 17 ጊዜ ፈንክተው ትልቅ ሆኖ ነው እሱ ትልቅ ሆኖ ይተደባ አይ ከጀርባ ነው የሚሆነው ፊት ላይ ምናምን ቋዛ ጭንቅላት አንተ ሚስማር ባለው እንጨት ነው የተፈነከትኩት ሚስማር ባለው እንጨት ማለት ምን ዘመን ላይ ነበር ምን ዘመን ነው ምን የቱ አይደለም ዩኒቨርሲቲ ግቢ አሁን ይሄ ሚዛን ቴፒ ምላችሁ ግቢ ማለት ነው አላለቀም ስቲል አላለቀም አክቹሊ አሁንም እየተሰራ ነው አገሪቷ እንትን ያለች ስለሆነች ሁሌ በቃ አለ እንጨት አለ ሚስማር የነካው እንጨት የሆነ ብሎኬት ሲሚንቶ የያዘ እንጨት ምናምን አለ ከዛኛ ደግሞ ብረት እናወጣ ነበር ከግቢ ውስጥ ዲዛ ከዛ ተጣላን በቃ መታኝዛ ከኋላ ነው መታኝ ሚካኤል ይመግደል ሙከራ ከዛ ልጁ ጠፋብኝ ፎቅ ላይ ወጥቶ እኔ ከፍታ ፈራለሁ አሉት ይልጥልሽ ይል ነበርኩ እንኳን ፈራሽ አልወጣውም ከዛ ተከትዩ አልወጣውም እኔ ከፍታ ፈራለሁ መጣው ምናምን ከዛ ለእናቴ ሳሳያት በማሸሻ ጨርቅ ምናምን እንደዚህ ያደረገችልኝና ስሞታ እንኳን አልሄደችም በማሸሻ ጨርቅ እንደዚህ ሲደረግ ምን ይሆናል እንዴ አግሎኮ አቃጥሎኮ እሳት ነው እንደዛ እንደ ፊልም ነው ቲሽ ቁስሉ እንዳይደርቅ እንዳይሰፋ እንዳይደማ ያደርጋል እኔ በምትዝ እንደምን ታውቃለህ የሆነ ጊዜ ሚስማር ይወጋኛል እግሬን ክረምት ላይ መጀመሪያ እንደወጋኝ አላወኩ ወቅቱኝ አላመመኝም ትንሽ እንትን ነገር ጠጠር ነገር ያልሽ ነው መሰለኝ እንደዚህ ያው ሚስማር ገብቷል እግሬ ውስጥ አመመኝ እዛኔ ማለት ነው ከዛ ሰፈር እያለቀስኩ ምናምን እጂ ምናምን ነገር ቀጣይ ምን አይልሃለሁ የሆነ 4 ዘበኞች እየገቡ ነው ቤታችን ምን ላደርግ ነው ምናምን ነገር ያዙት ምናምን ተባለ እንደዚህ ያዙኝና እንደዚህ ያርግ ቀስ አድርጎ ወጣ ቃወጥኩስ ነው ማለት ከዛ መጨረሻ ላይ ኦኬ አለቀ አሁን በቃ እንትን ልቀቁኛ ሲል አለ ስቀይ አለቀ ምናምን ብዬ ልቀቁኝ ምናምን ስል ድጋሚ ያዙኝ ነው ምን ይፈጠር ነው ከብሪት እናንተ ይዞ ይመጣል እንትን እግሬን ላቃጥለው አቃጠሉኝ እግሬን ከዛ ዳነ ግን ደስ የሚለው አሪፍ ቶሎ ነው የሚደነው አንቺ ማሰሻጀር ግን የምጣድ ሰዓት ውስጥ አደረገሽ እንደዚህ ነው ተቃጠለ ይሰፋል አለበዛ ይደማል ማለት አይ ፒስ ነው ቆንጆ ነው እንደዚህ ግን ጠባሳ ይሆናል አንዳንድ ቦታው ሜቢ ግን አይ ቲንክ የተሻለ ሜተድ አሁን አለ ከድሮ ይልቅ
አይመስልም? እንትን ይባላል ህክምና። ኧረ አሁንም ግን እንደዚህ ቁስል ምናምን ሲሆን ቡና ምናምን አድርጉበት ይባል አይደለ? ኧረ እኔ በሎሚ ነው ማሸው። ግን ቡና ይባላል ቁስሉ ላይ በቃ እንደዚህ በሎሚ እንደዚህ ያደርግበታል ከአንድ ቀን በላይ ቁስል። ዶክተሮች እስኪ ኮሜንት ላይ ምን ማድረግ እንዳለብን በዚህ ሰዓት ነገር ቱስፔስት ምናምን ይደረግ አይደለ? እኔ እንደዛ አደርጋለሁ። የጥርስ ሳሙና ምናምን ስታደርግ ሂለር ግን ሞር ይሄ ሎሚ አሪፍ ይመስለኛል። እኔ ማረገው እንደዛ ካርድ እኮ ግን 150 ብር ባይዘዊ ከኖርማል አንዳንዴ ለአንዳንድ ነገሮች የቤት ሆም ሬሜዲ ይሻላል ሐኪም ቤት ሄደህ ከምትታካ። መድኃኒት የሚሰጥህ ምንድን ነው? የእጽዋት ፕሮሰስ ተደርጎ አይደለ? ኬሚካል። ስለ ዶክተሮቻችን እየተናገርሽ አንተ እኔ አንተ ዊኒ ጉዲ እንደዚህ ነው ያደርጋል። አረ እኔ አይደለም አረ እነሱ ራሱ ሪኮመንድ የሚያደርጉት አለ ሆም ሬሜዲ። አይ ዝም ብላችሁ አትሂዱ። ዝም ብላችሁ ለምኑም አትሂዱ። ምን እንትን አሁን አሪፍ አይደለም? ምንድነው ስሙ? እንደዚህ አፍንጫስ የሚከተት ምንደበር ቪክስ አፍንጫስ የሚደረግ ዳማከስ ሶፍት። አንተ ኢትዮጵያ ዘመን ልጅ ነህ እንዴ? ይቅርታ ዶክተሮቻችን እንግዲህ ዶክተሮቻችን እስኪ ምንድነው ማድረግ ያለብን በዚህ ሲቹዌሽን? ዳማከሴ እኔ ዶክተር ዳማከሴ ቆንጆ ነው ላይ ላይ ይችላል። ያንቺን ዶክተር አይደለም እነሱን ዶክተሮች ነው እኮ እነሱን ዶክተር እነሱ ይንገሩ። አንቺ ብትዩ ዶክተር ኖ ምክር መስጠት አቁመዋል እኮ። እግዚአብሔር ሰሚ ምን አይነት ተማሪ ነበርሽ? ጎበዝ አንደኛ እግዚአብሔር። እንዴት ነው ጊዜ ያገኘሽው? ሰው ተፈራክተሽም ትምህርቱንም እንትን ብለሽ? በጣም አንደኛ ተማሪ ነበርኩ። ኢቨን ማለት ነው ሰኔ 30 ከሁሉም አስተማሪ ስጦታ የሚሰጠኝ ተማሪ። ስጦታ ማለት ምንድነው? ስጦታ የሚሰጠው ጊፍት ይሰጥ፣ መጽሐፍ ምናምን ይሰጠኛል። ድምጽ ይሰማል? አዎ ይሰማል። እሺ መጽሐፍ ይሰጠኛል፣ ደብተር ይሰጠኛል፣ እስክሪብቶ ይሰጠኛል። ሁሉም በቃ አስተማሪ ትብለጽም ትሰጠኛል። አስተማሪ ክንፈም አስተማሪ ዘመን ያውቃሉ። አረ ሰላምታ ያማል። ስካውት እኮ ነኝ ትምህርት ቤት ሌላ ባህሪ ነው ያለሽ ነው። ትምህርት ቤት ጭራሽ ስለ በቃ ዲሲፕሊን ትምህርት ቤት ዲሲፕሊኗን ስትወጣ እኔ እኮ ስወጣ እኮ ካልነኩኝ እኮ አልነካም። ግን አልፈልግም ክብሬ እንዲነኩ ምናምን አልፈልግም፣ ጭራሽ አልፈልግም። መተው እንዲነኩ ምናምን አልፈልግም። ካልነካኝ እንደዚህ አታገኝ አላውራም። ሙላ አንቺ ነገር ፈልግሽ ይጣላሽ ሰው የለም አንተ የለም ናይ አይጠፋም እኔ አላማ ያርግ እጂ ተጣለው ጀለሰል ቀን ሙሉ ነገር ፈልገው አይጣለኝም እንዴ ልጅ ነው። እኔ ኤጎ ስለማልወድ ነው በቃ ኤጎ አልወድም፣ ደስ አይለኝም። አሁን ደም ይሄ ትልቅ ማቹርድ ምናምን ሆኜ ላይክ ምን አገባኝ ነው ያልኩት። አንተ ትደባደባለሽ እንዴ? መደባደብ ሳይሆን ሐሳብ ትሰጣለህ። ላይክ የሆነ ሰው ራሱን ይሄ ራሱ የሚያስተዋውቅበት መንገድና እሱ ያለበት ነገር ካልተመሳሰለልኝ ድሮ ቢሆንሽ አሁን ግን ሐሳብ ምን አገባኝ ብዬ ነው የምተው ለመድኩት። በፊት ልጅ እያለሁ እንደዚህ አይነት ነገር ሳይ ይደባደባል። ነገር እንዴ የሚያወራው ነገርና የሚያደርገው ነገር ካልተመጣጠነ ነው የምትደባደብ። ፌክ ሰው ለማለት ፌክ ሰው እንዴት ልንገር? አሁን እኔ አልነካው። አሁን እኔ ሀብታም ነኝ ብል ማለት ተምጣላ ነበር እንደዛ አይደል? አሁን እኔ እሷን እኮ እንደዚህ በልጅነቴ እንትን እንደ ሌቭሉ ነው። አሁን በልጅነቴ ስለ ሀብት ምን አገባኝ? ስለ ኢሞሽናል ማቹሪቲ አላውቅም። ገባ? ግን ሰፈር ሄዶ ስለኔ እንዲያወራ ምናምን አልፈልግም። የተቀኛል ወይ ደግሞ ሰፈር ሄዶ ከሌክ ትምህርት ቤት ወይ አርፍጄ ሊሆን ይችላል ኦር ሰምቲንግ ከአስተማሪ ጋር ምናምን ካየኝ ምንም ሳላደርግ አስተማሪ ጋር አይቶኝ ዛሬ እኮ ተገረፈች ምናምን ብሎ ለጓደኛው ምናምን የሚያወራ ከሆነ ሂጅ አሩን ነው የማበለው። በፊት እንደዛ አደርጋለሁ። ከዛ አሁን እያደገ ወኔ ያልተሰማኝም የታቀኛል ምናስተር እና የታቃታል ግን እንደዚህ ከወንዶች ጋር እኔ ባይዘው ልጅ እያለሁ በጣም እስከ ሃይ ስኩል ድረስ ከወንዶች ጋር በጣም ነበር ማሳለፍ። ከወንዶች ጋር ማደግ የሆነ ያለ እንትን አለው። ይሄ ምን አለው በጣም ማስክሊን ያደርጋል። መጎርነን ትንሽ በተለይ እኔ እንጃ የምትጫወተው ነው። አሁን የሴት ጨዋታ ተጫውቼ አላውቅም። ሱዚ ምናምን አላውቅም። አያቀርቡኝም ሴቶቹ። እኔ ብይ ምናምን ጨዋታ ጃስና ኦኬ የሆነ እድሜ ላይ ስትደርስ ሴት መሆን ነው ቲኔጀር ስትሆኝ ምናምን አረ ኖርማል ነው። አይ ኖርማል አይደለም። ኖርማል ነው። እኔ ደግሞ ከልጅነት የጀመረ ምቾቴን ማሳደር ሰው ነው። ወንዶች እነሱ ሲሆንስ ግን አሁን ከሴቶች ጋር ሲውሉ አንተ ትቀልዳለህ እንዴ? እሱን እኮ ነው የምልህ። እያሾፍክ ነው እንዴ? ገስዋት ምናምን ትላለህ። ሰፈር ውስጥ እንትን የሚባለው ልጅ አወኩ ሴቱ እንደዛ ወንድ በጣም ከሴቶች ጋር ሲሆን ፌሚኒን የሆነ እንትን እንደሚያመጣው ሴትም በጣም ከወንዶች ጋር ስትሆን ማስኩሊን የሆነ ነገር ዲቨሎፕ እኮ ልክ አይደለም ያልኩት እኮ እሱ ነው። ብዙ ባይው አይ እስከዚህም በጣም ጊዜዋን አታሳልፍ ከወንዶች ጋር ግን ኖርማል ነው። እዚህም እዛም ምናምን እያለች ብትጮት ኖርማል ነው።
አይመቾት የሚሰጠኝ ምን እንደዛ ነው። ግን እንትን አላረሽም አፌክት አላረገሽም ወደ በኋላ ላይ? አረ እንደውም ረዳኝ እንጂ እውነት እንዴት ላይክ ነገሮችን ይሄ ብቻዬን ለመጋፈጥ ምናምን አልፈራም። አሉ ጀማ አለ ገብቷል። የወንድ ጀማ አሪፍ ነው። እና ደግሞ ከሴት ጋር ቢሆንና ጀማ ቢፈልግ ምንድነው የሚያደርገው ነው? ብዙ የሚያደርገው ነገር የለም። እሺ ግን ይሄ ከሴቶች ጋር ስትሆና ከወንዶች ጋር ስትዊ የምታገኘው እንትን አንድ አይደለም፣ በጣም ይለያያል። ላይክ ስለሽ ላይክ ከወንድ ጋር ምናምን ስትገናኝ በቃ ከፋ ምናምን ከተባለ ትደባደቢ ነገር ቁጥም የምትችይው በቃ በጣም ከፍቶ እንዴ ምን ይፋክ ታዲያ? ከዛ በላይ እስቲ ልትንገረና እሱ እሺ ንገሪኝ። ከዛ በላይ እንዴት እንደሚል ከፋ ሳይሆን አለችው ከፋ ቢባል ላይክ አሁን እኮ ማለት ሁሉም ሰው አይደለም፣ ግን አሁን ላይ በጣም ብዙ ሴቶች አሉ ምናምን ይሄ ለሴት ጓደኛቸው ማይጠነቀቁ ሴት ልጅ አሳልፈው የሚሰጡ አውቃለሁ። ላይክ እኛ ጋር ራሱ የሚማሩ ልጆች ላይ ስለሽ የኛ ሶሳይቲ እንደውም ይሄ ቪክቲሙን ይሄ አጥቂውን ሳይሆን ይሄ ቪክቲም ነው ብሌም የሚያደርገው። በአንተ ስህተትም እኮ ላይሆን ይችላል። እንደዛ አይነት ሲቹዌሽን ውስጥ የምታስገባት ሴት ነች። ከዛ ቪክቲሙን ብሌም የሚያደርገው ደግሞ ሶሳይቲ ነው። ወንድ ልጅ እንደዚህ አይነት ነገር አሳልፎ አይሰጥም። ለማህበረሰብ አፍም አሳልፎ አይሰጥም፣ ለሌላ ሰውም አሳልፎ አይሰጥም። ሊያጠቃሽ ራሱ ነው ሊያጠቃህ የሚችለው እንዴ እኮ ራሱ ሊያጠቃሽ ስለሚችል ቢሆን ነው አይደለም? ኤግዛክትሊ በሴት ልጅ ክደት ምናምን ሊደርስልብሽ አንዴ እኮ የሚያጠቃሽን ሰው ካወቅሽ ደግሞ ያጠቃኛል ብለሽ የምታስቢ ሰው ትጠነቀቂያለሽ። እንዴት ነው ልታስጠቃኝ ትችላለች ብለሽ የምትጠነቀቂያት? ስለዚህ ምንድነው እሷን ለምን አትጠነቀቋት? ሰው ምንድነው መሰለች አይ ቲንክ ለማለት የተፈለገው በቃ አሁን ጠላትን ካወቅ ፒስ ነው። እሺ ጠላት ነው በቃ ታውቃለህ። ጓደኛህ ነው ጠላት ሲሆን ከባድ ነው። እሺ በዙሪያሽ ያሉት ወንዶች ታውቂያቸዋለሽ አይደል? ከዛ የእነሱን ኢንቴንሽን ታውቂያለሽ። ሶ አንቺ ነሽ መጠንቀቅ ያለብሽ። ራሴ ነኝ ኃላፊነት የምወስደው። እንዴት አድርጌ እሷ ምናምን ብዬ እንዴት 3-4 ያርቅ ላስብ እችላለሁ። እሷ እንዴት ለመጠቃት አሳልፋ ትሰጠኛለሽ ብዬ ላስብ። ወንድ ሊያጠቃኝ ይችላል ብዬ አስብ። ወንድ ኦፍ ኮርስ ሊያጠቃኝ ይችላል። የኔ ተቃራኒ ነው። ምንም ነገር ከፈለገ at the same time ሊያደርግ ይችላል ብዬ የምችላቸውን ጥንቃቄዎች እንዳለ አደርጋለሁ። ገባሽ? እንዴት አድርጌ ነው እሷ ምናምን አልችልም። ስቴፕ አለው ይለያል። ላይክ የሴቶች ጓደኞች ሲሆኑ አጣጥራቸውም ነው ኢንቴንሽናቸው። አዎ ወንዶቹ ግን ኦልሬዲ ጠርጠራሻቸው ስለነበረ በቃ ለመጠርጠር ቅርብ ነው። ኤኒ ታይም ጠርጥራለሁ እና የመጠርጠር መብት አለኝ። ከዛ አጠነቀቃለሁ። የራሴ ሪስፖንሲብል ነው። ግን ሜቢ እንደዛ ሊያደርጉ ስለሚችሉ ሴቶች ለምን እንደዛ ታሪግኝ? ሴቶቹ ላይ ምን እንዴ ሴቶቹ ተጠናቀቂያቸው አይመጣልም። አራቀል እውነት በጭራሽ ሴት ልጅ እኔ እንዴትም ቢሆን እንዴት አድርጌ ምንም ነገር ጥፋት ታጠፋ ትችላለች። ኦኬ እርስ በርስ ጋርዳችሁን በቃ ተታችሁ ነው ጓደኛ የምትሆኑት? ለኔም ጠቂ አዎ አሁን ከጠየቀኝ ከወደድኩ 100% ነው የምወድ፣ ካልሆነ ዜሮ ነው። ይሄ መሀል ላይ ምናምን የለም። ከዛ ከወደድኩ 100% ነው የሚሄደው። ሶ ሁሉን ነገር ትቼ ነው የምወድ። ገባክ? እንደዛ አድርጌ ነው የምወዳት። ይሄ 50-50 ብትሄድም ችግር የለው ምናምን የምል ሰው አይደለሁም። ወይ ተውሃለሁ ወይ ደግሞ ወድጄ ኤቭሪቲንግን አሳልፌ ሰጥቼ ጓደኛ ያደርግሃለሁ። ያ ነገር ደግሞ ልክ አይደለም፣ ሰው ካላገኘህበት ማለት ነው። that's my opinion። ግን አሁን ከወንዶች ጋር መዋል ምናምን ዝም ብሎ አያስፈቅርም? እንዲያዝጉም እንዴ እናንተ ኩሱ አልችህ እኮ ወንድ እኮ አጠገቡ ያገኘውን እኮ ነው የሚያፈቅረው። ወዳት ነው ብሎ እኮ የሚያስበው። ማክሰኞ ጧት ተነስቶ ምንም ደግሞ ምልክት ሳይሰጥህ ኦሎፈስ የሆነ አንድ ቀን ተነስቶ እንደዛ ሊሆን ስለሚችል እሱን አውቀህ መጠቀቅ አለብህ። እሱን አውቃለሁ እና ዴይ ቱ ዴይ መውሰድ ያለብኝን ጥንቃቄ ወስዳለሁ። የኔ ኃላፊነት እኔ ማድረግ ያለብኝን ነገር ስለማድረግ ጥንቃቄዎች ምንድን ናቸው? በቃ ትንሽ ወለም ዘለም ካለ አንድ መፈንከት መለጠፍ ታደርገዋለህ፣ ይረጋጋል። እንደዚህ አይነት ሲቹዌሽን ውስጥ ገብተህ አረስ ጀመር በዛ እድሜ ማን እንደዛ እንደዛ ግን አልተቸገራችሁም እናንተ? ግን ወንድ ጀማ ውስጥ ያለ ሴት እኮ ኖርማሊ ባክ እንደ ፍሬንድ ነው የምትታየው። ኧረ እባክህ ኧረ አንተ እየቀለድክ ነው እንዴ? ኧረ እባክህ እንዴ ሁሉም ነው የሚያፈቅረው። ሁሉም በሆዱ ይዞ ነው። አዎ ወንድና ሴት ጓደኛ መሆን ይችላል ብለሽ ታስቢያለሽ? ቤስት ፍሬንድ አይችልም፣ በጭራሽ ነው የማይችለው። አቤት እንዴት እውነት እንዴት ተናገርሽ? እስማማለሁ። እውነታውን ላይክ ሃው ምን እኔ ፍቅር ፕሮሰስ ነው አይደል? ፍቅር ንክኪ ነው ምናምን። ከዛ ከኋላው ነው ካሜራ ይዞላት አንገቷ ስር ምናምን ፎቶ እየተነሱ ነው። ከዛ ቤስት ፍሬንድ ናቸው። ሳክስ ማን ናቸው እንደዚህ ያሉት? ሶሻል ሚዲያ ላይ ያሉት እነሱን ታያቸው። ግን መጋረጃ ጀርባ የምናውቀው ነገር አለ።
ግን ናቹራሊ አልተለመደም እዚህ ሀገር ላይክ ለምንድን ነው ላይክ ቅርታ ቃሉ ልጠራ ነበር ደግሞ ጠሪው ምን ነገር ይቀራል ፖድካስት አይ ወንድና ሴት ይወል ባይ ኔቸር ከአንድ አባትና እናት ካልተወለደ ኦር ላይክ ሲብሊንግ ካልሆነ የትም የሆነ ሰዓት ላይ መቀየሩ አይቀር ያንሽ እንዴ መሰለሽ ሲቹዌሽኑ እንዴ መሰለሽ ላስብ እኮ ይችላል የተወሰኑ ጊዜዎች ምናምን ላስብ ይችላል ግን ወይ ሮማንቲክ ፊልም አይቶ ምናምን አካባቢ እንደዚህ እንትን የሚወዳት ልጅ ሲፈልግ እቺ ልጅ ልወዳ ይችላል እንዴ ምናምን ብሎ ነው የሚያስበው ሶ በቃ ያመቻቻታል በቃ እንጂ ይሄን ያህል በጣም ከመጀመሪያ ጀምሮ ወዷት እንደዛ አይደለም እኮ ያልኩ at any point 10 አመት ጓደኛው ነው ከ10 አመት በኋላ እኮ ፊሊንጉ ሊቀየር ይችላል አዲስ አበባ ማሞሸት አይፈልግም ባይዘው ያመቻችተሽ ምናምን ነው የሚልሽ ቤስት ፍሬንድ ሆነሽ ወይ ደግሞ ረጅም አመት ቤስት ፍሬንድ ሆናችሁ ምናምን የፍቅር ግንኙነት እንኳን መጀመር ምናምን ቢፈልግ አዲስ አበባ ማሞሸት ምናምን አይፈልግም ለሌላ ሰው ራሱን ማስለመድ አይፈልግም እና ማሽቶ ኦሬዲ እኔ ጸባዩን ስለለመድኩት ካንቺ በላይ እኔን ሊያቀኝ የሚችል ሰው የለም ላይክ ለምን ምናምን እንደዛ አመቻችተሽ ለምን ግርስ አይበላ እንደዛ ነው የሚሉት ማን ሲጀመር ቤስት ፍሬንድ ሻዝ ያለሽ አሁን ነገር ይብላ ድረስ ምድርሽ አይ እሷ ባለችው ኤግዛምፕል ግን እኮ ብዙ ወንድሞቻችን እኮ ተሳክቶላቸዋል እንደዛ ገብተው የተሳካላቸው አይደለም ፌል ያርጓሉ አሁን ተሳክቶላቸው ምናምን ሳይሆን ላይክ ቤስት ፍሬንድ ምናምን ብለው ነገሩን አስኬዱት ከዛ ያድርሻቸው ወሰዱ ለካኩ ላይክ ይሄ መከባበሩ ጠፋና ተለያዩ ያ ነው ፕሮሰሱ ገባክ ድሮ በጣም የሚጠባበቁት ይሄ የሚከባበሩት ስላልተደራረሱ ምድረው ይባለው ገደባቸው ምናምን ስላለ ከዛ ይተዋወቃሉ ያ መጽሐፉ ታወቀች ማለት ይባላል ይተዋወቃ ከዛ ምን ቀረኝ ይመጣል ገባክ ይፈቀራሉ ይጣላሉ አቋዶ ስትናደዳቃሉ ከዛ እዛ ጋር ይደርሳል ከዛ ምን ቀረኝ ሄደና ለምን አብረና እንሆንም ነው ከዛ በኋላ አብረው ከሆኑ በኋላ ይፋታሉ በቃ እንጂ ይፋታሉ በቃ አብረው ከሆኑ ከዛ በኋላ ምን ቀረኝ ይመጣል ነገርኩ ምን ቀረኝ እንትን ምናምን የሚባለው ጭውይስ የሆነ ሰዓት ላይ በቃ ቤስት ፍሬንድ ሆኖ ምናምን በቃ በኃይለኛው የሚጣብሱ ሰዎች እኮ ከስንት አንዴ ሀፕን ያደርጋል ቤስት ፍሬንድ ልትወድ ትችላለህ የተሳካላቸው የተሳኩስ ናቸው እነሱ አስታውሱኝ እስኪ ላይክ ቤስት ፍሬንድ ምናምን ብለውኛል አሁን ዋች አድርገው እስኪ አሁን ካፕል የሆኑ ሰዎች አስታውሱኝ እስኪ ያልተፈረደ ስምንት ጥራ ብለሽ ነው ኖ አይኝ ይገባኛል አራታችሁም ካያችሁኝ ይገባኛል የለም ቤስት ፍሬንድ ነን ብለው ሶሻል ሚዲያ ላይ መጥተው እንደ ካፕል የዘለቁ ሰዎች የለም ያው ተነካክተው ተለያይተዋል ተስተርዋል እንደ ሀሳብ ባትነካኩ ጓደኝነታቸው ይቀጥላል ባይዘው ጭራሽ ደግሞ ማለት ነው በጣም ደግሞ ዘሞስት ደግሞ ዊርድ ቢሆነው ቤስት ፍሬንድ ነን ብለህ ሶሻል ሚዲያ ላይ ወጣ በኋላ ከዛ በኋላ ቤስት ፍሬንድ ናችሁ ሆነሽ አመናቸው ናቸው ብለህ አመናቸው ከዛ ምን ሊጣበሱ ነው ደግሞ ሄደው እንደዚህ አንድ ላይ ሁሌ እየዋሉ ከዛ ላይ የፐብሊክ ፐርሴፕሽን ያለው ሁለቱ አንድ ላይ እንደሆኑ ነው ሁላ እኮ ቴክስቱ ላይ ሊገባ ይችላል እየማገጠብሽ ነው ሁላ ምናምን ልትባል ትችላለሽ ጋችኛው ለሌላ ሰው ጋር ሲሄድ ስማኝ ቤስት ፍሬንድ ነን ካሉ በኋላ ማለት ነው ላይክ ከተደራረሱ በኋላ ለሶሻል ሚዲያ ላይ ያለው ሰው ቤስት ፍሬንድ ነን ብለው ነው አይደል የተናገሩት ከዛ እኛና አምነናቸዋል ድጋሚ ላይክ መተው ካፕል ነን ምናምን ቢሉ ስለማናምናቸው ያን ፕሮሰስ መሄድ ስለማይፈልጉ ገባክ ወደፊትም ወደ ኋላም ለነሱ አያመጭ ካፕል ነን ብለው ቢገላግሉን አሪፍ ነው አራ ይለገጥባቸዋል ያማሃል ምን ወይ እንትን ብቻ ያገባን ስለዚህ ፍቅር አንጠላኛ አይ እኛ እኮ በጨበርበሩ ነው እንጂ እኮ ፍቅር ነው ግን ማንን ነው ሞኝ የሚያረጉት አሁን ስላንቺ እናወራ አሁን ስላንቺ ክራሽ ስለነበረባቸው ሰዎች እናወራ እንዴ ወንዱ ይሄድን እኮ እሷ ስለወደዱ ሰዎች ምናምን እናወራ ደብዳቤ ምናምን ስለጻፉላት ሰዎች ኦኬ ወንዱ ጀማ ውስጥ ያለው ቴስታ በሉ አልበሉ ቴስታ በሉ ተፈነከቱ ወይ አርማታ ነው ምንድነው አርማታ ነገር ሲያክፍ ነው ሄኖክ አሰፋ የሚባል ልጅ ነበር ሄኖክ አሰፋ ይላል በስማ ከናባቱ ሰፈሩ ሊሳት አይችልም ላይክ ሰሞኑን ላይክ ቴክስት አድርጉልኝ ነበር ሄና እሺ I'm so proud of you ምናምን ነገር አለኝ ስቶፕ ምንድነው እሱ ነበር አናወራም ይሄ እንዴት ነው ባይነ በረበ በተግባቡት ነገር የለም እኔ ስራ ምናምን ላይክ ስለሚበዛብኝ ስራ ምናምን ሰርቼ ነው ትምህርት ቤት የምሄደውና በጣም ሰፖርት ያደርገኛል ከፖስት ኬምብሪጅ የሚባል ትምህርት ቤት ነበርኛ ጋር የግል ከዛ ነው የመጣው የሀብታም ልጅ ነው አባቱ ፖሊስ ነው
እውነት እና እጅ ጽሁፉ በጣም ነው የሚያምረው እና የቤት ስራ ይሰራልኛል ምናምን የቤት ስራ ይሰራልኛል አሳይመንት ምናምን ሲኖር ይሰራልኛል በጣም ነው ላይክ ሰፖርት የሚያደርገኝ ነው ምን ሆኖ ነው ከግል ትምህርት ቤት ብለሽ አረጋችሁ ላስተዋራ ሀብት ቀንሶ ነው የመጣው ወደ እናንተ ትምህርት ቤት አይደለም ፖስት ኬምብሪጅ ያኔ ያስተምረኝ ነበረው እስከ 5 ነበር መሰለኝ 6 ክፍል ሲገባ ነው እኛ ጋር የመጣው እሺ 6 ክፍል ሲደርስ ሲያልፍ ከዛ በኋላ ስለሌለ እንትኑ ትምህርት ቤቱ ስለማይሰጥ ነው እኛ ጋር የመጣው ሌላ ለአንድ ትምህርት ቤት የግል ግን ስለሚርቀው እኛ ጋር መጣ ከዛም ደብዳቤ ጻፈ ባይዘው በጣም ቆንጆ ነው ግን ቀጫጫ ነው ረጅም ሄኖ ካሰፋ ይላል ከዛ የተግባባ ነው ተጣልተን ነው ከዛ ፒንክ ሸሚዝ ነበረችው ተደባድባችሁ የለበሰው ከዛ አንድ ቁልፍ ተደባድባችሁ ነው በቦታ ተደባድበን እሺ በቦታ ማለት ነው እላችሁ እንትን ነው ወንበር ታውቃላችሁ የድሮ ወንበር 3 ሰው ነው የሚቀመጠው ከዛ እኔ በመስኮቱ በኩል ሁለተኛው ጸጉርሽ ፊትሽን ሸፍኖኛል ወይ ይወራል እሺ ይኸውላችሁ ከዛ 3 ሰው የሚያስቀምጠው ወንበር አለ አይደል ከዛ እኔ በጥግ በኩል አስተማሪው በእኛ ጋር ነው የሚቀመጠው እሺ ከዛ እንደዚህ ነው ወንበሩ እኔ ሁለተኛ ላይ ነው የምቀመጠው እሺ ከዛ አዲስ ተማሪ እኮ ደግሞ ሲያናፋ ነው እንዴ በባተኔ ቦታ ላይ ተቀመጠ ያማል እኮ እሺ ገርማ ቀመሰ ምንድነው ያልሽው መጀመሪያ ሄደሽ ተነስሮ ነው ተነሳረ ተቀመጥኩ ለአራት እሺ አልጠየኩትም ለአራት ተቀመጥኩ ከዛ ለአራት አይቻልም ለሶስት ነው እኮ የሚቻለው ምናምን ነገር ጸጣልኩት ከዛ ቦርሳዬን አስገባው ቦርሳዬን ሳስገባ ይጣባል እሺ ከዛ በኋላ ይሄኔ ቦታ ነው እኮ ሲጠበኝ እሺ ይሄኔ ቦታ ነው ምናምን ስለው እንትን አለ ትንሽ ላይ ወንድ አይደለ ተናነቀው ወንድነቱ ከፊት አትቀመጭም እንዴ ምናምን ነገር አለኝ እሱ ከፊት ያልተቀመጠው ኮርቶ ነው አይ ቲንክ ቴስቴን በላለው ብሎ አላሰብም ከዛ ከፊት ተቀመጭ ራስ ከፊት ተቀመጥም እንዴ ማለት ከዛ ሰናይት የምትባል ጓደኛ ነበረች አብራኝ ተቀመጥ በቃ ተጣሉ ነው ይላል መመስለኝ አስቀመጥኳት እንድትከሻው ነው ያስቀመጥኳት ወይኔ ነን ወይስ አንዳችን ከዛ ሂድ አልኩት መጀመሪያ ሂድ አልኩት አይ አልሄድም ማለት ካልሆነ እንደ ሴት ማለት ነው ማስቀመጣለሁ ከዛ ወንድ ነሽ ምናምን ሲለኝ ማለት ነው መጣሁት መታትሽን እናቅ ነበር አሁን ስሙን ቢፕ እናርግለት ስለተመታ ያ ከዛ መጥቶት ተጣላን እሱም ወንድነት ያዘው ነው ተያዘኝ ከዛ የሸሚዙን ቁልፍ ተበጠሰ ከዛ መምታቴ ሳይሆን ያሳሰበው የሸሚዙ ቁልፍ ነው ቤት ይቆጣ እንትን አላረገው እንትን አረገችው ባንዲ ላቲን ወንድ ከፈተን ቢሽ ላይ ያለው ወንድ ነው ባንዲ ማለት ባል ከዛ ላይ ፒንክ ነው ባይዘው ሸሚዙ ወይኔ አረሳው የደረሰ ጸጉር ካለው ማይ አረሳው ማይ ስዌርት ጋር አረሳው ከዛ አቤት ይቆጣል የፖሊስ ልጅ ነው ነገርሻለሁ መምታቴ ምናምን አይደለም እንትን ያለው ያስለቀሰው የሸሚዙ ቁስ መበጠሱ አለቀሰ እንዴ ቁልፉን እየፈለገ ስቅስቅ ብሎ ነው ያለቀሰው ስለዚህ አይ ወንድማችንን ስሙን ቢፕ እናደርግለታለን ሮቤል አይ በቃ እኔ ወንድነት ይተናነቀኝ በላሳኔ ለጠፍ አርጊልኝ ቢፕ አርግለት ስሙ እኔ ደግሞ ጭንቅላቴ ላይ እየታየኛለሁ ተንበርክኮ ያለ ይፈልግ ቁልፍ ማረም እንዴት ያለቀሰ በቃ በጣም ነው ያሳዘነኝ በጣም አንቺ በጣም ከዛ እኔ ቁልፉን እያየሁ ጸጥ አይተሽዋል ለምን ትሰጧለች ተጣልቷል እንዴ እሺ ብላክ ቦርድ ታቁ ከሆነ በፊት በእንጨት ነው እንደዚህ በሁለት ይደረግና ነው የሚሰቀለው አላቅም እናንተ ግድግዳ ላይ ልጥፍ አይደረግም በዚህ ጋር እንጨት አንዳንዴ እንዴት ይሆናል መሰላችሁ ኖት ሲጻፍ እንዴት አድርጌ ላስረዳ ኖት ሲጻፍ ቅዳሜ ብላክ ቦርዱ ይንቀሳቀሳል ላይክ ውጭ ማስተማር ሙቀት ምናምን ሲሆን ውጭ ምናምን ለማስተማር ብላክ ቦርዳችን ይንቀሳቀሳል እና ሁለት ተማሪ ይዞት ነው ኦ ይሄ እንትኑ አውቁት ከዛ እንጨቷ ስር ነበረች ቁልፏ ጸጥ እያየሁት ቀጣው ሳዘነኝ ከዛ የሆነ ሰዓት ልክ አስተማሪ ሲገባ ነይ አስጣጥፊ ምናምን ነገር ሲለኝ አጥፍቼ ቁልፉን እንትን ብዬ ወንበር ላይ አስቀመጥኩት አልቃሻ ያለ አንቺ በጣም ነው ከዛ ከቤት ይቆጡት ይሆናል ብዬ ስንት ነገር እንዳሰብኩ በዛች ጭንቅላቴ በቃ ጉዱ ፈላ አሁን ላይ ቤት እቆጣለሁ ስለዚህ እኔ የቤቱን ቁጣ ማለት ነው እኔ ውጭ አፈር ቢያስበሉኝ ይሻለኛል የቤት ቁጣ ይጎዳል አውቀዋለሁ ከዛ ማን ያፈቀረው ዳስራቶች ማስተመለሽ ቁርጡን ሰጩ ማለቀስ አቆመ አቆ አስተማሪ ሲገባ ኦሬዲ አቆመው ነበር ቁልፍ ሳይካ አስተማሪ ሲገባ አቆመው ነበር እንጂ ከዛ ቁልፉን ሰጠሁት ምናምን ከዛ እረፍት ሰዓት ወጣ ታውቃላችሁ ፓስቲ ታውቃላችሁ ኮከር በጀላቲ ምናምን ይሸጣል ትምህርት ቤት ኮከር በጀላቲ
ከዛ ገዝቼ ምናምን ቆቀርና ጀላቲ ለማለት ፈልጋ ነው። አንድ ላይ ተደባልቆ አይደለም። አይ እሱማ ገብቷል። ቆቀር በጀላቲ ሁለቱ ብቻ ነው የሚሸጠኛ ትምህርት ቤት ቆቀርና ጀላቲ። ብዙ ትምህርት ቤት ነው እንደዛ። አዎ ከዛ እሱን ገዝቼ ረፍት ሰዓት ስገባ ይቅርታ ምናምን ብሎ ጽፎ አስቀመጠልኝ። ይቅርታ ያለው እሱ ነው ቀረሽ? ቆቀር ጽፎ ላይ ቆቀር ላይ ነው የጻፈልሽ? አይደለም ቆቀር ገዝቼ ስመጣ ወረቀት ላይ ጽፎ እንትን ይላል ይቅርታ ብሎ አስቀምጧል። እንዳደግሞ እኮ ስሜን አያውቀውም እና ይቅርታ ከዛ ሄኖክ አሰፋ ነኝ አለኝ። ስሙ በዛ ነው ያውቁት። አረሷም ሸሚዙንም እሱ ነው ቢት ማድረግ እንዳረሰ። እሺ አረ ኖርማል ነው ባይደረግ ነው። አይ ለምሳሌ አሁን ፒስ ላይ ናቸው። አሁን ፒስ ላይ ከሆነ አረ ኖርማል ነው ባይደረግ ነው። እንትን ያለሽ ችግር የለውም። ለክሱንም እኔንም አፌክት አያደርግም። ችግር የለም። እሺ ከዛስ እስከዛ ድረስ ማለት ነው። እግዚአብሔር እሱ ማንኝ ብሎ ነው ቆይ ይቅርታ ያለው ተጠፍጥፎ በመጀመሪያ ደረጃ ናይስ ስለሆነ ነው። ፈርቶ ነው አይደለም። አይ አክቹሊ ላይክ ፈርቶ ምናምን ሳይሆን እኔም እኮ ያን ያክል አቅም የለኝም፣ ግን ከመመታት እኛ ተለይታለች። እዛ ጋር ተንበርክካ ጭንቅላቷን ይዛ ምናምን የተቀመጠችው አሳዛኝ ነው። ወድና ታማለች፣ እየታገሰች ነው። እግዚአብሔር ይማርሽ እንደውቼ ጉድ እግዚአብሔር ይማርሽ ብለና እንደዚህ አንተ ይወር ተንበርክካለች እኮ። አይ ታማለች። እንቀጥል። የቅድሙ ልጅ ላይ ነው ያቆሙ። የትኛው ልጅ ነበር? የቅድሙ ልጅ ማለት እንዴ ሊዋደዱ መች ተዋደዱ? አልተዋደዱም። ኦኬ ተጠፍጥፎ ከዚህ ይቅርታ ያለው ጀለስ። እስኪ ተጠፍጥፎ ነው አትበሉ። ተጣልተን ግን ማን የመታው? እኔ ነኝ የመታው። ታዲያስ እሱ መቶኛል። አክቹሊ ግን እኔ ምን ቆሞ አይመታልኝም። ምን ያህል መታሽ? ስንት ፐርሰንት መታሽ? ስንት ፐርሰንት መታሽ? እኔ ነኝ ሞሬ የመታሁት 70%። ስለ ቁልፉን መጥፋቱን ደምራችሁት የሸሚዙ ቁልፍ መምጣቱ ከዛ ከውስጥ ያደርገው ፒንክ ነገር ነው። ኖ ሸሚዙ ራሱ ፒንክ ነው። ፒንክ ሸሚዝ ያደርገው ሲጀምር ልጅ አይደል እንዴ? ዩኒፎርም እኮ አይደለም ይሄ። ኖ ሸሚዝ ኖርማል ልብስ ነው። ፒንክ ሸሚዝ ነው አድርጎ የነበረው። ኦኬ ለዛ ነው የመጣች። አሁን ነው ባይ ዘ ዌይ ከለር ጎራ መለየት የጀመረው ነው። አሁን አናውቅም ነበር። እሺ እኔ ግን እሺ ይሁን። ከዛ በኋላ ግን እንዴት እያደገ መጣ? እንዴት ማን ነው መጀመሪያ እንደዛ የተዋወቅ ነው። ከዛ በጣም ይቅርታ የሚል ወረቀት አስቀምጣለሽ። ከዛ ፕሮቴክት ያደርገኝ ነበር እንደነገርኳችሁ። ከማ አሳይመንት ሰራልኝ ነበር። ኖ ጄል እንዴ ከአስተማሪዎች ነው አሳይመንት ሰራልኛል። አርፍጄ ሲገባ ስም ምናምን ሲጠራ አቤት ሁላ ያስብልልኝ ነበር ልጆች። ከዛ እረፍት ስንወጣ አብሮኝ ምናምን ይሆናል ብቻዬን እንዳይሆነኝ እኔ አምሮት ይታይ ጠፍጠፋ ማለት ነው። ልጁን እንትን አደረገችው፣ በቃ ልክ አስገባችሁ። ከዚህ በኋላ ብቻ እቺ ልጅ መንከባከብ ነው ያለብኝ ቢሆን ግን እኮ ናይስ ስለሆነ ነው ይቅርታ እንኳን የጠየቀው። አዎ ስለ እኔ አሁን ሳስበው አይንሽን ነው ማላየው በጣም ያ ሩድ እኔ አሁን ሳስበው ያደረኩት የሚያስጠላ ነገር ነው፣ ግን እኔ ሲለኩኝ ስለማልወድ ልጅነት ምናምን ስላለ እንደዛ አደረኩ። ከዛ በጣም ስንት ያክፍል ነው እሱ ናይስ ሆነ። አይ ቲንክ 6 ያክፍል መሰለኝ። እሺ ናይስ ሆነልኝና ሂ ሳይድ ሳም ሶሪ ምናምን። እሺ ኖርማሊ እኮ አም ሶሪ የሚባለው እኔ ድሮ ሳቅ ትምህርት ቤት ውስጥ ጣላና ውጪ ልጁን ሊመታ ካለ ነው አም ሶሪ የምትለው። ልጁ ውጪ ያዘጋጀልህ መልስ ምትካለ ይቅርታ እሱ እንዳይደርስህ ይቅርታ አድርገዋል። ናይስ ስለሆነ ነው እንጂ አይ ጥሩ ሰው ነው ስለ በጣም አሁን እኔ የተረዳሁት በጣም አሪፍ ልጅ ነበር። እንዴ ላይክ እንዴት ነው ወዲያው ላይክ ጸጸተው ምናምን ተሰምቶት ይቅርታል። ኢትስ በጣም ከዛ ግን ይሄን ልጅ ያነሳ ነው ስለ ክራሽ ስናወራ ክራሽ ላይ ትምህርት ቤት የነበረው ሰው ብቻ ነው፣ ሌላ ሰው ነበር ማለት አንቺ ተወጁ ነበር ነው ሲወድ እንዴት ሆነ መሰላችሁ? ላይክ እኔ ራሴ ያወኩት ከዛ 6ኛ ክፍል ከዛ እንደዚህ አብረን ወደ ትምህርት ቤት ወደ ቤት እንሄዳለን። ከዛ ትምህርት ቤት እንጠባበቃለን ምናምን። ከዛ ስንተኛ ክፍል መሰለኝ 7ኛ ክፍል ፊዚክስ አስተማሪ በረከት ይባላል። ሞክሼ ነው፣ አጭር ነው፣ ቀይ ነው። ተጣላ እኔ እያረፈርኩ ምናምን ነው የምመጣው። ተጣላ ማለት አልተግባባችሁም? በቃ ጭራሽ እንዴትም ከሱ ጋር መግባባት አልቻልንም። ፊዚክስ አስተማሪ ነው፣ አዲስ አስተማሪ ነው። የመጣ አመት ነው ደግሞ ያ ክላስ የገባው። ከዛ እኔ ነገር ለከለ ግማሽ ቀን ሰራለሁ ግማሽ ቀን ማራለሁ ምናምን። ከዛ ዩኒፎርም ሁላ ላይክ ደርቤ ነው የምለብሰው። የጧት ተማሪ የጧት ሰው ከስር ሌላ ልብስ ለብሼ ከላይ ዩኒፎርም ምናምን አደረግና ሱሪ ነው የምለብሰው። ከዛ አውልቄው በዛ ወደ ስራ ምናምን እንዲሄድ ማለት ነው። በቃ ግን ኤቭሪቲንግ ያኔ ምንድን ነበር የምትሰሪው? ከትምህርት ጎን ፍራፍሬ እሸጣለሁ። ከዛ እንጀራ ምናምን እሸጥ ቁርጫ ብር የሚባል ነበርኛ። ስንት ክፍል ላይ?
አቧ ከስንተኛ ክፍል ጀምሮ ትልቅ ስራ እኮ መሰሪ ነኝ። ነበረው? አረ ልጅ እያለሁ አግዛት ለቅናቴ መፈልፈያ ስትሰራ አግዛት ነበር። መፈልፈያ ኦኬ ቡና አለ አይደለ? አሁን ይሄ ቴፒ ቡና ምናምን አለ አይደለ? አንድ ኩንታል ይሄ ቡናው እንዴት ከጫካ ይመጣል አይደል? ከጫካ ከመጣ በኋላ መፈልፈያ ይገባል። ከተፈለፈለ በኋላ ጥቁር ይለቀማል። ይሄ ኢምፖርት የሚደረግ ቡና አለ አይደል? ጥቁር ተለቅሞ ይሄ ኤክስፖርት የሚደረግ ቡና ጥቁር ተለቅሞ ይሄ ንጹህ ነው መሆን ያለበትና የሚያነጹት የሰው ኃይል ነው። እናቴ ናቸው የሚያነጹት። አስበዋል። እያንዳንዷን ጥቁር ነገር መልቀም ከቡና ላይ ከጫካ መጥቶ የተቀሸረ ቡና ላይ ከባድ ነው። ጠዋት ይሄዱና አንድ ኩንታል ቡና ለሁለት ያወርዱና እሱ ሲለቅሙ ይውላሉ። የጠዋት ከሆንኩኝ ትምህርት ቤት ሄጄ ስመለስ አግዛታለሁ። የከሰዓት ከሆንኩ ደግሞ ታግዣት መልቀሙ ነው። እሺ የከሰዓት ከሆንኩኝ ደግሞ ጠዋት አብሬያት ሄድና እስከ 5 ሰዓት አግዣት መጥቼ ዩኒፎርም ለብሼ ምናምን እሄዳለሁ። ከዛ እንዴት ይሆናል መሰል 11 ሰዓት ነው የምንወጣው ከትምህርት ቤት። እሷ ከመቀሸሪያ ስትመጣ እንጀራ ትጋገራለች። ከዛ እኔ ከትምህርት ቤት እመጣለሁ። እንጀራውን ቆርጫ በር የሚባል ሀገር ሰፈር አለ ከተማው ቀማል ከተማ በለው ስለ ሁሉም ሰው እዛ ይሄዳል። እኔ እዛ ይዤ ሄድና እሸጠዋለሁ ምናምን። ከዛ እሷ ፍራፍሬ ይዛ ደግሞ እንትን ትሄዳለች ግቢ። ከበቅ 3 ስራ ሆነ ማለት ነው። ስለዚህ እሱን ትከፋፈሉታላችሁ? አዎ ከመፈልፈያ ጠዋት እኔ አግዛታለሁ። ከመፈልፈያ ስመጣ እሷ እንጀራ ትጋግራለች፣ እኔ ትምህርት ቤት ሄዳለሁ። እኔ ከትምህርት ቤት ስመጣ እንጀራ ይዤ ቆርጫ በር ሄዳለሁ። እሷ ፍራፍሬ ይዛ ግቢ ትሄዳለች በር ላይ ማለት ነው። እንደዚህ ሰራ ስለነበር በጣም ቢዚ ነኝ በቃ። ከዛ ሌሎች አስተማሪ ይረዱኛል። በግሌ ፈተና ጥያቄ ምናምን ይሰጡኛል። ደንቆሮ አስተማሪ ታውቃለህ? ምንም ሊረዳሽ አልቻለም። አውቃለሁ እኔ ደግሞ አዎ ስለ አምሶሪ ስለ ቃሉ ግን እየነገርከው መስማት የማይፈልግ ሰው and at the same time ደግሞ እንደዚህ አይነት ችግር ሌላ ሰው ጋር ሲሰማት ያለ ያንተን ችግር መስማት አይፈልግም። አዲስ አስተማሪ ነው። በጣም ሁሉም አስተማሪ ነው የሚወደኝ ባይዘው እሱ ነገር ያናድደዋል መሰለኝ። ዲፌንድ ያደርጉልኛል አስተማሪዎቹ። ቢሮ ምናምን ሄዶ ሲከስ ተጣርቼ እንደዚህ ተብለሻል አስተገየታቸው ይባላል ዳይሬክተራችን እንደዛ ይለኝ ነበር። ከዛ እሱ ነገር ስለሚያናድደው መሰለኝ ከኔ ጋር በቃ ተናንቆ ሊሞት አመቱ ሙሉ ውጤት አበላሸብኝና 7ኛ ክፍል ላይ ወደኩ። ሄኖ ካለፈ ውጤት አበላሸብኝ ማለት አንድ ሳብጀክት ብቻ በአንድ ሳብጀክት ስንት እንደሰጠኝ አለ 7ኛ ክፍል 37 ነው የሰጠኝ። በአንድ ሳብጀክት ብቻ ይወደቃል ሰው ታዲያ ኤሊሚኔት ነው እንኩት። ከዛ ሌሎቹ ሳብጀክቶችስ አሪፍ ነበሩ እንዴ? ታዲያ እንዴት ወደቅሽ? ክስ ተመሰረተበት ለሱ፣ እኔም ክስ ተመሰረተብኝ። ከዛ ለነግራችሁ እኮ ነው። ከዛ የአመቱ መጨረሻ ላይ ካርዴ አንደኛው ሳብጀክት ሙሉ ለሙሉ የለም ነው የሚለው። አመቱ ሙሉ አልተሰራልኝም ውጤት። ኢማጂን ፋይናል ፈተና ተፈተኛል። 40 ነበር የሚፈተነው በፊት አውቁ እኮ ነው ያለቀ 40 ነው የምንፈተነው። እሱን ተፈትኜ ስንት ነው ያመጣሁት? 29 ምናምን አምጥቻለሁ። ከዛ የክላስ ፈተና አለ፣ ደብተር ማርክ ምናምን አለ። የፋይናሉን ብቻ ያመጣሁት 29 ምናምን ነው ያመጣሁት። ሙሉ የአመቱ ውጤት ስንት እንደሰራ ታውቃላችሁ? 37 ይሰራል ሙሉ ማለት ነው። ከዛ ሄኖክ አለፈ። እስከዚህ ድረስ አናውቅም ነበር። ከዛ እሱ ሲያልፍ ፕሮቴስታንት ነው እሱ ሄኖክ። ከዛ 8ኛ ክፍል አለፈ፣ እኔ 7 ሰው ተለያየ ማለት ነው ክላስ። ከዛ ቃል የምትባል ልጅ መጣች። ቃልሽ የምትባል ሌላ ሴት መጣች ከሌላ ትምህርት ቤት። ከዛ እኔና እሱ ክላስ ተለያይተናል። ከዛ እሷ መጣ እነሱ ክላስ ገባች። ከዛ ፕሮቴስታንት ነው፣ አንድ ቸርች ነው የሚያመልኩት ምናምን ላይክ ኤቭሪቲንጉ ከሷ ጋር ሆነ ማለት ላይክ እኔ ቼክ ያደረገኝ ነው ሜቶንች ታውቃለህ። እኔ ፊል ያደረኩት ያኔ ነው እንዴ በምንም መንገድ ይሁን ግን ያኔ ተሰማኝ። ከሷ ጋር ነው ከቤት የሚመጡት፣ እንደ ድሮ አይጠብቀኝም። ከሷ ጋር ነው ወደ ቤት የሚሄደው። መታው ሊሆን ይችላል እሱ የበለጠ አንተ ስነ ስርዓት ነው በጣም ስነ ስርዓት ለጫታው ድምቀት ነው። ከዛ እንትን አለ ከኔ ጋር ያለው ኮኔክሽን ጭራሽ ቀነሰ አይደለም ጠፋ። ከዛ ፊል አደረኩት እኔ መሰለኝ ክላስ ስለተለያየን ምናምን ብዬ ነው። እሺ ከዛ በቃ እንዳለ ከሷ ጋር ሙሉ ለሙሉ ከሷ ጋር ምንም ሰላምታ ምናምን ተው ሰላም ይለኛል፣ ሃይ ምናምን ይለኛል፣ ይሄዳል። እንደ ድሮ አናወራም። እኔ ራሱ ብቻ የምንሄድበት ቦታ ነበር ባይዘው። እናንተማ ተዋዳችሁ እዚህ ጋር እንዴ አናቀ ስለ እንደዛ የለም። አሁን አትነጋገርም ምናምን፣ ግን አትሊስት
በጣም ጥሩ ጓደኞች ነበረ። ልክ እሷ ስትመጣ ኤቭሪቲንግ ቆመ። ከዛ እኔም ሰርክሌ ጠባብ ነው፣ እሱም ሰርክሉ ጠባብ ነው። ከዛ ክላስ ሂጄ ማለት ክስ ነበረብኝ ብያለሁ ከዚህ አስተማሪ ጋር መስከረም ላይ በዚህ መስከረም ውጤትሽ እንዴት ነው ላይክ ውጤትሽ እንዴት ነው ውጤትሽ ክስሽ ተይዟል ላይክ በዚህ መስከረም ካልተስተካከለ ግን በዚህ 7 ያክፍል ነው የምትቀጥዩ ተብዬ ዳይሬክተር ያናምኝ ተቀምጫለሁ። እሺ ያባ ከዛ እኔ አንደኛ ክሱ አለ ስትረስ ውስጥ ነኝ ምናምን ክፍሉ ሂጄ ቀጥ ብዬ ማለት ነው እኔ ሳልኩት ያ ሼም በጣም ግን አንተ አማርኛ ፊልም አላረገችውም እኔስ ያልኩት ነው የምነግራችሁ። ከዛ አንዴ ነሽ ማማኔ ዳና አልኩት። ከዛ የሆነ ቦታ ምን ሄድበት ነበር። ከዛ ጠየቅኩት በጣም ነው ማስታወሰው አረ ነው ሲያስታውስ ስጠይቀው ከሷ ጋር እኮ ለኔ ነው እኔ ይሳልኩት። ከዛ ያልኩት ነገር ልክ እንዳልሆነ ገባኝና ፊቴን ዞሬኝ ተመለስኩት። ከዛ ቆመ በቃ ነገር እኔ በጣም ክብሬን ነው ወድ ሶኒ ባይዘው ከዛ ዘጋሹ የሚገርመው ልጅቷ በዛ ዘመን ይሄ እንደ ብሎክ እንደምደራረግ ይባላል። ልጅቷ ማለት ነው እኛ ትምህርት ቤት ከአንድ ዓመት በላይ አልቆየችም። አይ ቲንክ አንድ ዓመት ነው ምናምን መታሻት አልነካዋትም። ከዛ ከእሷ ጋር መሆን አቆመ ምናምን አይ ዶንት ኖ ለምን እንደሆነ ከወንድ ጓደኞች ጋር ምናምን ነው የማየው አልነበረኝም ግን በሩቁ ደስ አለኝ። ከዛ ውጤቴ ተስተካከለ ባይዘው አስተማሪው ተባረረ። አንድ ዓመት ግን እንትን አንድ ዓመትሽ ግን ተበላሸ ነው? አዎ አንድ ዓመት ወደ ኋላ ጎትቷት ከእንትና ጋር አራራቃት። አስተማሪያችን ተበላሸ። ከሄኖክ ጋር ተጣላ። አስተማሪያችን ተባረረ። አስተማሪ ትብለጽና አስተማሪ ክንፈ የሚባሉ አስተማሪዎች ያሉ የኔ ማለት ነው ወገባቸውን ገትሮ ሲከራከሩ ነው ነበር። ኦኬ ስለዚህ አስተማሪው አይወደድም እንደ ግቢ ውስጥ የዛና መስሎ ሌላ አስተማሪ የሚወደው የዛና መስሎ የመጣው እኛ ትምህርት ቤት አዲስ መጤ ነው። አዎ ከዛ ማለት ነው በጣም እንደ ሜን ካራክተር ትምህርት ቤት ሲያረጋው የነበረ አስተማሪ ከኔ ጋር እኮ ላይ ማን በስማ አመጹበት አንድ ላይ ሆኖ ታውቃለህ። ልቤ ነው የሚቆስለው በቃ ሳስቡ እሱን አስተማሪ አለ ታውቃለህ። በቃ እንደዚህ አይነት አዛ አስተማሪ ሁሌ አለ። አይ ነው ሁሌ አለ። በቃ ጸዴ የምትላቸው አስተማሪዎች እንዳሉ ሆኖ ዋናው አንድ በቃ ማስተማር የማይገባው በቃ ለማስተማር ያልተፈጠረ ሰው ሆነ አለ። አሁን ከማስተማር ጋር ማለት ነው አንድ ላይ የሚመጣው በቃ ልጆቹን መረዳት ማስተማር ብቻ አይደለም ማስረዳት የሆነ ሳብጀክት ማስረዳት ብቻ አይደለም በቃ ልጆቹን በሆኑ ሲቹዌሽኖች ውስጥ መረዳት ነው። ገባ በቃ እነዛ ልጆች እንዴት ብለው ይሄንን ትምህርት ሊማሩልኝ ይችላሉ ከዛ ደግሞ ያልተማሩበት ምክንያት ምንድነው የሚለውን መረዳት አለበት አንዳንዴ እና በቃ አንዳንዱ ዝገት ነው በጣም እኔ በዛ ልክ ማለት ነው አስተማሪ አይ ቲንክ አይ ዶንት ኖ ስማቸውን አላስታውስም ግን ስፖርት ቲቸር ናቸው በጣም ነው ማስታወሰውና ለሁሉም ክላስ ስፖርት ቲቸር ነው ግን እንግሊዘኛ እንዴት ፕሮናንስ ማድረግ እንዳለብን ከዛ ስለ ምሩ ይሄ ኦብጀክቲቭ ነው የሚባለው ይሄ ከስር እንግሊዘኛውን ኮንጃክሽን ይሄ እና ያያሽ ቃል ምናምን ስፖርት አስተማሪ ምናምን ሆኖ እሱ ጽፎ ይሰጠን ነበር። በጣም ነው ማስተማር ነው ተፈጠረ አይ ቲንክ ስለ ሺሁን ስሙ ምናምን አላውቅም። አስተማሪነት እኮ ስፖርት ነው የሚያስተምረው። ምናልባት እሱ ባይኖር ማለት ነው የሚዛን የቴፒ ተማሪዎች 4-5 ትምህርት ቤት እንደ መንግስት ትምህርት ቤትነቱ እንግሊዘኛ አያወራም በዛ ልክ በጣም ይሄ መሰረት የሆነ ሰው ታውቃለህ እንዴ አንተ እንዴት ነው እንደዚህ ታናብባለች ኢዩ እንደዚህ ምናምን ስፖርት አስተማሪ ነው ኤኢአይኦዩን ግድግዳ ላይ ጽፈው የሚያስረዳ ስፖርት አስተማሪ ነበርን። ይመቻው እንጂ እሱ እግዚአብሔር እሱም ባየውበት አይኔ ይሄ እንዴት አድርጎ ይዘው ስለዚህ አሁን ይሄን አስተማሪ ታዲያ ለምን ወደ ተሻለ ቦታ ፕሮሞት አላደረጉትም ወይ እንግሊዘኛ ማስተማሪ እንዲሆን? አይ ጭራሽ እዛ ጋር አይደረግም ማለት ነው። ሰውዬው የወሰደው ኮርስ አለ ምናምን ኦኬ ትምህርት እንትኑ ሲታይ ምናምን አይሆንም ይባላል። የወሰደው ኮርስ ስፖርት ነው አችልም ይባላል ከዛ ምናምን እኔ በጣም ነው ማስታውሰው አልኩ በቃ ስፖርት አስተማሪ ነው አጭር ነው ምናምን አስታውሳለሁ። እና በቃ ትምህርት አስተምረው ነው የራሱ ሲጨርስ ስፖርት ብዙም ይሄ የጽሁፍ ብዙም የለውም ምናምን ያለው እኮ በቃ የማሉ ሜዳ 8 ሜትር ነው ምናምን ነው ኳስ ስንት ነው እንትን ነው ምናምን ወዲያው ስንት ሆነች ምናምን ነው ጎል ስንት ሜትር ነው ምናምን እንደዛ ነው። አንድ ሊያስተምር የሚችለው 40 ደቂቃ አይደል አንድ ክላስ የፈረቃ አስተማሪ እንደዛ ነው ምንማር ግን ሞስሊ እየመጣ የሚያስተምረን እንግሊዘኛ ነበር። በጣም ነው ማስተማር ይመቸው። ሂስትሪ ስንት አመጣሽ? ገባኝ እኔ አልናገርም። ቆንጆ ነው ያመጣሽ ወይስ አሪፍ ነበር? አሪፍ ማለት ከትምህርት ቤቱ 5ኛ ነው ያመጣሁት። አራቀል
በጣም ጸዴ እንዴ ታዲያ ቆንጆ ነበረ ማለት ቆንጆ ከሆነ ለምን ኦኬ ችግር የለውም አክቹሊ እንዴ ካልፈለገች ሰው ነገር ማስገግሞ ማስገደድ ነው የሚሆነው ከዚህ በኋላ ሁለተኛው ጠይቅ አስበው የመንግስት ትምህርት ቤት አንደኛ ሁና ስንት አመታ ላይ አምስተኛ አምጥቼ አሪፍ ነው እንደምለው አስብ አይ ጸዴ ውጤት ነው የሚሆነው በእርግጠኝነት እሺ 9 እና 10 ሃይ ስኩል እዛው ትምህርት ቤት ነበረው ነው ወይስ ሌላ ትምህርት ቤት እንትን እኔ 8ኛ ክፍል ሚኒስትሪ ተፈተንኩና 9 እንዳለፍኩ 9ኛ ክፍል ፈርስ ሚስተር ወደዚህ መምጣት ነበረብኝ ችግር ውስጥ ነበርም በቃ ሶዛ እንዴት ነበር አሁን ሚኒስትሪ ከተፈተሽ በኋላ ምናምን ስራውን ሲል እየሰራሽ ነው በፈረቃ መስሪው በጣም መቸኩል ሰው ነበር ኮይዘው ስራ በጣም ነው የሚሰራው ኦኬ መቸኩል ምናምን ስለ አላ ቃ እኔ እናቴን ጎኗ ማሳረፍ ፈልጋለሁ በቃ አላ በቃ እኔ እናቴን ሳቃት በጣም ትልቅ ድርብ ያለች እናት ማማለች እንደዛ ናት እናቴ ከዛ ልጁኝ እያዩት ያደኩኝ አጣዋት ማማች ኦኬ ማዘር እየከሱ ማለት አዎ በቃ ከዛ በጣም መቸኩል ሰው ነበርኩ ስለ ያን ነገር ምናምን ላልመልስላት እችላለሁ ግን አትሊስት ወዟ መመለስ እችላለሁ እና ቸኩላለሁ ነው ማለት በቃ እኔ ትምህርቱን ላሴንስ አይሰጠኝም